ሰላም እንዴት ናችሁ? በዛሬው ፕሮግራማችን ከቪዮ3 የተሻለ እጅግ ምርጥ የሆነ የኤአይ ቪዲዮ ጄኔሬተር ቱል ማስተዋወቃችሁ ይሆናል። ሁላችሁም ፕሮግራሙን እስከ ፍጻሜው ድረስ ተከታተሉ። ቪዲዮን ስጀምሩ ላይክ ማድረግ እንዳይረሳ። ለቻናላችንም አዳዲስ ሰዎች ካላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ከዚህ ቀደም በሰራውላችሁ ፕሮግራም ላይ እንዴት በነፃ የጉግል ቪዮ3ን አክሰስ ማድረግ እንደምንችል አሳይቻችሁ ነበር። ነገር ግን የተወሰናችሁ የቻናላችን ቤተሰቦች እንዳልሰራላችሁ ነግራችሁኛል። እኔም ቼክ በማድረግበት ሰዓት ያው እንግዲህ እንዳየሁት ጉግል ቪዮ3 እንደ አዲስ መክፈት ስትሞክሩ ያስቸግራችኋል ወይም ደግሞ አይከፍትላችሁም። ስለዚህ በዛሬው ፕሮግራማችን ከሱ የተሻለ ሙሉ ለሙሉ ነፃ የሆነ እንዲሁም ደግሞ ሊሚት የሌለው አንሊሚትድ የሆኑ ቪዲዮዎችን ጄኔሬት ማድረግ የምችሉበት ምርጥ የሆነ የኤአይ ቪዲዮ ጄኔሬተር ቱል ማስተዋወቃችሁ ይሆናል። ሁላችሁም እስከ ፍጻሜው ድረስ ተከታተሉ። ወደ ዌብሳይቱ የምትገቡበትን ሊንክ ከታይ ዲስክሪፕሽን ቦታ ላይ እንዲሁም የመጀመሪያው ኮሜንት ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁ ሊንክ ክሊክ ስታደርጉት በቀጥታ ወደዚህ ሳይት ያመጣችኋል። እንደምትመለከቱት እዚህ ጋር እንደምትመለከቱት ትራይ ኢት ናው የሚል አማራጭ አለ። ይህንን ክሊክ እናደርጋለን። በስልክ እየተጠቀማችሁ እንደዚህ ካላችሁ የምትጠቀሙትን ብሮዘር ወደ ዴስክቶፕ ሳይት ትቀይሩታላችሁ። ከላይ የሶስት ነጥብጣቡን ክሊክ አድርጋችሁ እዚህ ጋር ዴስክቶፕ ሳይት የሚለውን ይህንን ቼክ ቦክስ በማብራት ልክ በኮምፒውተር እንደምትጠቀሙት አድርጋችሁ ወደዚህ ስቀይሩት ይሄ ነገር ይስተካከልላችኋል። እዚህ ጋም እንደምትመለከቱት ትራይ ኢት ናው የሚለውን ክሊክ ስናደርገው በዚህ መንገድ ያመጣልናል። እዚህ ጋም ያለውን ቼክ ቦክስ ቼክ አድርጋችሁ ሳይኒን የሚለውን አንዴ ክሊክ ስታደርጉት ሳይኒን የምታደርጉባቸውን አማራጮች በዚህ መንገድ ያመጣላችኋል። በጉግል አካውንታችሁ፣ በቲክቶክ፣ በፌስቡክ ሳይኒን አድርጋችሁ መጠቀም ትችላላችሁ። እዚህ ጋር እናንተ የተመቻችሁን ምረጡ። እኔ በጉግል አካውንቴ ስለፈለግኩኝ የመጀመሪያውን ክሊክ አድርግና እዚህ ጋር ስልካችሁ ላይ ያሉትን የጉግል አካውንቶች ያስመርጣችኋል። መጠቀም የፈለጋችሁበትን አንዱን የጉግል አካውንት ትመርጣላችሁ። በመቀጠል እዚህ ጋር ዴት ኦፍ በርዝ እንድታስገቡ ይጠይቃችኋል። እዚህ ጋርም ስታስገቡ ከ18 ዓመት በላይ አድርጋችሁ ነው ማስገባት ያለባችሁ። ይህንን ከሞላችሁ በኋላ ከስር ኔክስት የሚለውን ክሊክ እናደርጋለን። በመቀጠል ደግሞ እዚህ ጋር ኦኬ የሚለውን በተን ክሊክ አድርገን እንደዚህ ሲያመጣልን ይህንን ደግሞ ከላይ የኤክሷን ምልክት ክሊክ አድርገን ስናጠፋ በቀላሉ በዚህ መንገድ ዌብሳይቱ ይከፍትልናል። እንደምትመለከቱት የተለያዩ ኤአይ ኢሜጆችን ጄኔሬት ማድረግ እንችላለን። ኤአይ ቪዲዮዎችን ጄኔሬት ማድረግ እንችላለን። ኤአይ አቫተሮችን ጄኔሬት ማድረግ እንችላለን። ይህንን ዌብሳይት በመጠቀም ማለት ነው። ነገር ግን እዚህ ጋር እንደምትመለከቱት ኤአይ ኢሜጅ የሚለው ብቻ ነው እዚህ ጋር የመጣው። ይህንን ክሊክ አድርግቼ ላሳያችሁ። ኤአይ ቪዲዮ እና ኤአይ አቫተር የሚለው እንደምትመለከቱት የሆነ ብለሪ ነገር ነው። እነዚህን አሁን አክሰስ ማድረግ አችሉም እያለን ነው። ስለዚህ እነዚህን በቀላሉ አክሰስ ለማድረግ ከዚህ ትወጡና ስልካችሁ ላይ የምትፈልጉትን ቪፒኤን ትከፍታላችሁ። በመቀጠል ዩሮፕ ውስጥ ካሉት ሀገራቶች ውስጥ ከአንዱ ጋር ታገናኛላችሁ። ከፍራንስ፣ ከዩኬ ከተመቻችሁ ጋር ካገናኛችሁ በኋላ ተመልሰን ወደዚህ ዌብሳይት እንገባለን። ከዛ ሪፍሬሽ አድርገን ቅድም ደብዘዝ ያሉት እነዚህ ኤአይ ቪዲዮ እና ኤአይ አቫታር የሚሉት አሁን መጥተዋል። ስለዚህ በነፃ ኤአይ ኢሜጆችንና ቪዲዮችን ጄኔሬት ማድረግ እንችላለን። ይህንንም ለመጠቀም እዚህ ጋር መጀመሪያ ላይ ምን ጄኔሬት ማድረግ እንደምትፈልጉ ትመርጣላችሁ። ኢሜጅ ነው፣ ቪዲዮ ነው፣ አቫታር ነው የሚለውን እዚህ ጋር ትመርጣላችሁ። ለምሳሌ ቪዲዮ ከፈለጋችሁ ኤአይ ቪዲዮ የሚለውን ትመርጣላችሁ። በመቀጠል አስፔክት ሬሾ እዚህ ጋር እንድታስተካክሉ ይጠይቃችኋል። ለዩቲዩብ ነው፣ ለቲክቶክ ነው የምትሰሩት። ከዛም በመቀጠል ደግሞ ጄኔሬት የምታደርጉት ቪዲዮ ሌንግዙ ምን ያህል ይሆንላችሁ ነው የሚለው። የምትሰሩ ቪዲዮ እስከ 10 ሰከንድ ድረስ እንዲሆን ማድረግ ትችላላችሁ። ይህንንም ከመረጣችሁ በኋላ እዚህ ጋር ጄኔሬት ማድረግ የፈለጋችሁትን ፕሮምፕት ታስገባላችሁ። እዚህ ጋር ፕሮምፕት ስጽፉ ኤአይ ብትጠቀሙ ሪኮመንድ አደርጋችኋለሁ። አሪፍ የሆነ አውትፑት እንድታገኙ ፕሮምፕታችሁን በኤአይ ታግዛችሁ ብትጽፉ መልካም ነው። እዚህ ጋር ፕሮምፕታችሁን ካስገባችሁ በኋላ ይህንን ክሊክ እናደርጋለን። ከዛ በዚህ መንገድ ፕሮሰስ አድርጎ ያው ትንሽ ሊቆይ ይችላል። እንጠብቅና የመጨረሻው ሪዛልቱ ይህንን ይመስላል። እንደምትመለከቱት በሰጣችሁት ፕሮምፕት መሰረት አሪፍ የሆነ ሪዛልት መጨረሻ ላይ ያሳያችኋል። ከዚህም በተጨማሪ ደግሞ አሁን ይህንን ጄኔሬት ያደረግነውን ቪዲዮ ላይ ሳውንድ ትራኮችን ማስገባት ከፈለጋችሁ እዚህ ጋር እንደምትመለከቱት ሳውንድ ትራክ የሚል አማራጭ አለ። ይህንን ክሊክ አድርጋችሁ ሳውንድ ትራኮችንም ማስገባት ትችላላችሁ። ከዚህም በተጨማሪ ደግሞ ፎቶዎችንም ወደ ቪዲዮ መቀየር ትችላላችሁ። እዚህ ጋር ያው ስልካችሁ ላይ ካሉ ፎቶዎች አንዱ መርጣችሁ ከዛ ፕሮምፕት ሰታችሁት ፎቶውን ወደ ቪዲዮ ይቀይርላችኋል። ያው እንግዲህ ይህንን የኤአይ ቪዲዮ ጄኔሬተር ዌብሳይት በመጠቀም የተለያዩ የኤአይ ቪዲዮዎችን በዚህ መንገድ ጄኔሬት ማድረግ ትችላላችሁ። ያልገባችሁ ማንኛውም ነገር ካለ ጥያቄያችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ላይክ ማድረግ እንዳይረሳ። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።